የአቋም መግለጫ ቀን 12/07/2018 ዓ.ም በዛሬው ዕለት የብፁዕ አባታችን አቡነ ኤልያስ የጋሞና አካባቢው ጎፋና ባስኬቶ አህጉረ ስብከት ሊቀ ጳጳስ ስልጣነ ክህነት የተቀበልን ካህናትና ዲያቆናት ከዚህ በታች የቀረበውን 10 የአቋም መግለጫ በጋራ እናቀርባለን። አንደኛ፣ እኛ የብፁዕ አባታችን የአቡነ ኤልያስ ጋሞና አካባቢው ጎፋና ባስኬቶ አህጉረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል የሲመት ቀን ለማክበር በደብረ መድኃኒት መድኃኔዓለም ካቴድራል አዳራሽ መጋቢት 12 2018 ዓ.ም ተሰባስበን የተወያየንባቸውን በሙሉ ተቀብለን ወደ ታች ለማውረድ እንክርዳድን ከፍሬው ለመለየት በአቋም ለመጽናት ቃል እንገባለን። ከብፁዕ አባታችን ስልጣነ ክህነት በተቀበልንበት ዕለት ፈተናዎችን ሁሉ ታግሰን መጥፎውን አርመን ምዕመናንን እንድንጠብቅ ቅድስት ቤተ ክርስቲያንን በንጽህና እንድናገለግል በተሰጠን አባታዊ መመሪያ መሰረት ምዕመናንን ለማስተማር ለሥጋው ደሙ ለማብቃት ቃል እንገባለን። ሶስተኛ፣ ከመንበረ ፓትርያርክ ጠቅላይ ቤተ ክህነት ጀምሮ እስከታች እስከ አጥቢያ አብያተ ክርስቲያናት ያለውን የቤተ ክርስቲያናችንን መዋቅር ለማስኬድ በማያገባቸውና በማይመለከታቸው ጉዳይ ገብተው በውስጥና በውጭ ሆነው ተቀናጅተው በማህበራዊ ሚዲያ ያልተገባ ስያሜ የሚሰጡ እኩያንን አጥብቀን እንቃወማለን። አጥቢያ አብያተ ክርስቲያናትን እና ምዕመናንም የእነዚህ ጥቅመኞች ሰለባ እንዳይሆኑ የግንዛቤ ማስጨበጫ ትምህርት በመስጠት ቁጥጥራችንን እናጠነክራለን። አራተኛ፣ ከብፁዕ አባታችን የሚተላለፉ አባታዊ መመሪያዎችን በመቀበል ተግባራዊ ለማድረግና በሥራ ላይ ለማዋል አስፈላጊው ሁሉ እናደርጋለን። አምስተኛ፣ ብፁዕ አባታችን ያከናውኗቸውን ሐዋርያዊ አገልግሎቶች በቃልም በአካልም በማህበራዊ ሚዲያም እንገልጻለን። ስድስተኛ፣ ብፁዕ አባታችን ለአካባቢው ልጆች ስልጣነ ክህነት አይሰጡም በሚል ስም ለሚያጠፉ ሰዎች እኛው ሕያው ምስክሮች ስለሆን ውንጀላው ሐሰት መሆኑን በማረጋገጥ ውንጀላውን አጥብቀን እንቃወማለን። ሰባተኛ፣ የተሰጠንን መንፈሳዊ ሀብት በንጽህናና በቅድስና ጠብቀን ዜጎች የመንግስቱ ወራሽ እንዲሆኑ አጥብቀን እንሰራለን። ስምንተኛ፣ እኛ ከብፁዕ አባታችን ከአቡነ ኤልያስ የጋሞና አካባቢው ጎፋና ባስኬቶ አህጉረ ስብከት ሊቀ ጳጳስ ስልጣነ ክህነት የተቀበልን ካህናትና ዲያቆናት ሌሎች አገልጋዮችን ባካተተ መልኩ ዓመታዊ የሲመት በዓላችን ለማክበር ቃል እንገባለን። ዘጠነኛ፣ እኛ በሀገረ ስብከቱ ስር የምንገኝ ካህናትና ዲያቆናት በመንፈሳዊና ማህበራዊ አገልግሎት ያለንን ህብረት በማጠናከር ለማስቀጠል በአስተባባሪነት ከመረጥናቸው ከአስተባባሪ ኮሚቴዎች ጋር መረጃ በመለዋወጥና በመቀናጀት የእርስ በርስ ትስስራችንን በማጉላት ለቤተ ክርስቲያናችን ሁለንተናዊ እድገት አስተዋጽኦ እናደርጋለን። አስረኛ፣ አጠቃላይ በተሰጠን ኃላፊነትና ኖላዊነት ቀኖና ቤተ ክርስቲያንና የሀገር ስብከታችንን መዋቅር እናከብራለን፣ እናስከብራለን፣ እንጠብቃለን፣ እናስጠብቃለን። መጋቢት 12 2018 ዓ.ም አርባ ምንጭ ኢትዮጵያ። ብፁዕ አባታችን ቡራኪው ይደርብን። አሜን።